እሸቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት። አንተ ማን ነው ቅዱስ ያደረገ? ሲጀምር ታዋቂ ግለሰቦችና ድርጅቶች የሚፈጽሙትን ማጭበርበር በማጋለጥ እውቅና ያተረፈው አዎንታ በርሲሳ እሸቱ መለሰ በሃና ግደይ ላይ የሰጠውን አስተያየት ተቃውሟል። አዎንታ እሸቱን በምዕመናን ላይ ተጣብቆ የማጭበርበር ተግባር ውስጥ ይገኛሉ ከሚላቸው ሰዎች ውስጥ መድቦታል። እሸቱ አንተን ማን የቅድስና መዳብ ያደረገህ? ማን ቅዱስ ማን ሀጥ እንደሆነ አንተ ምን ቤት ነህ? በማለት ለሰነዘረበት ተቃውሞ በሰጠው ምላሽ እኔ የቤተ ክርስቲያን ስርዓት የማይወክሉ ሰዎች ተወካይ እንዳይሆኑ ነው የምቃወመው ብሏል። እሸቱ መለሰ ትናንት ምሽት ባሰራጨው ይቅርታ ቪዲዮ ውስጥ እንደ ባምቢ ያሉ ሰዎችን መቃወምና ማጋለጡን እንደሚቀጥል ገልጦ እስካሁን በመዘግየቱ ለህዝብ ይቅርታ አቅርቧል። ማስተር አብነት ከበደም አዲስ አበባ ውስጥ 2 ፎቅ አለው በሚለው ደፋር ንግግሩ የምናውቀው አዎንታ ግን በቀጣይ እንደ እሸቱ መለሰ ባሉ ግለሰቦችና ባቋቋሟቸው የእርዳታ ድርጅቶች ላይ ዘምታለሁ ጠብቁኝ ብሏል። እሸቱ ደብረ ብርሃን አካባቢ ለመጽደቅ ለዘለቄታ የተሰኘ በጎ አድራጎት ድርጅት አለው። ከለጋሾች ገንዘብ በማሰባሰብ የተለያዩ የልማት ስራዎችን እየሰራ መሆኑን ይገልጻል። አዎንታ ደግሞ እንዲህ ባሉ የበጎ አድራጎት ድርጅቶች የሚሰሩ የማጭበርበር ተግባራትን አጋልጣለሁ እያለ ይገኛል። ትናንት ምሽት በዩቲዩብ ገጹ የቀጥታ መግለጫ የሰጠው እሸቱ መለሰ ባምቢ ሀበሻን ይቅርታ ከማለት ተቆጥቦ ይልቁንም ለኢትዮጵያ ሕዝብ ይቅርታ መጠየቅን መርጧል። እሸቱ ቀደም ሲል ባወጣው ይቅርታ ማስታወቂያ ላይ ተጠቅሞበት የነበረው የትምህርት ጥቅስ ምልክት ብዙዎችን ግራ አጋብቶ የነበረ ቢሆንም በመግለጫው ላይ ግን ምልክቱ የይቅርታው አድራሻ ለባምቢ ሀበሻ እንዳልሆነ የሚያሳይ መሆኑን አብራርቷል። እንደ እሸቱ ገለጻ ከሆነ ይቅርታው የቀረበው እንደ ባምቢ ሀበሻ ያሉ ወጣቶች ሀገር እያበላሹ እሱ እንደ አንድ ተጽዕኖ ፈጣሪ ሰው ችግሩን እያየ ምክር ሳይለግስና ዝም ብሎ በመቆየቱ ለህዝቡ የሰጠው ምላሽ ነው። አርቲስቱ በመግለጫው ወቅት በለበጣ መልክ ሀሳቡን የገለጸ ሲሆን በተለይም ግለሰቦች ያሏቸውን ማንነትና በማህበራዊ ህይወት ውስጥ የሚታዩ ድርጊቶችን ወቅሷል። ሲል ከሰከሱ ሰንብቶ የቤተ ክርስቲያን አድራጊ ፈጣሪ ለመሆን መሞከር ኖርማል አይደለም ሲል የተሟገተው እሸቱ በግለሰቦች ባህሪና በቤተ ክርስቲያን ክብር መካከል ያለውን መስመር ለማስመር ሞክሯል። ይህ ንግግሩን በተለይ በሃይማኖታዊ ተቋማት ዙሪያ የሚታዩ አንዳንድ ድርጊቶችን የሚተችና ግለሰቦች ወደ ተቋማቱ ሲመጡ ሊኖራቸው ስለሚገባ ስብዕና ጥያቄ የሚያስነሳ ሆኗል። በመጨረሻም እሸቱ መለሰ የኢትዮጵያን ህዝብ ይቅርታ የጠየቀው እስካሁን ድረስ ያሉ ማህበራዊ ቀውሶችን እያየ ዝምታን በመምረጡ እንደሆነ በመግለጽ ወደፊት በተለያዩ የሀገርና የህዝብ ጉዳዮች ላይ በንቃት የመሳተፍ ፍላጎት እንዳለው አመልክቷል። ይህ የእሸቱ መግለጫ በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያዩ አስተያየቶችን እያስከተለ ሲሆን በተለይም የተጽዕኖ ፈጣሪዎች ሚናና የይቅርታ አጠያየቅ ስነስርዓት ምን መምሰል እንዳለበት አዲስ የክርክር አጀንዳ ፈጥሮ አልፏል። በአጠቃላይ በቲክቶክ ተጽዕኖ ፈጣሪዋ ሃና ግደይ ባምቢ እና በታዋቂው ኮሜዲያን እሸቱ መለሰ መካከል የተፈጠረው አለመግባባት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ክርክርና ውዝግብ አስነስቶ ሰንብቷል። ግጭቱ የተጀመረው ኮሜዲያን እሸቱ መለሰ ባምቢ በአንድ ገዳም የገቢ ማሰባሰቢያ ፕሮግራም ላይ በመሳተፏ የሰነዘረውን ትችት ተከትሎ ነው። እሸቱ በወቅቱ ባወጣው ቪዲዮ ለቤተ ክርስቲያን የማይመጥኑ ሰዎች የቤተ ክርስቲያን ሽፋን መሆን የለባቸውም በማለት ባምቢ ለቅድስት ቤተ ክርስቲያን የሚደረግን የገቢ ማሰባሰቢያ መምራቷ እንዳሳፈረው ገልጿል። በተለይም ማታ በክለብ ያደሩበት ልብስ ሳይቀይሩ ጠዋት ቤተ ክርስቲያን ሄደው ቪዲዮ የሚቀረጹ ቲክቶከሮችን በጽኑ ተችቷል። ለእሸቱ ትችት ምላሽ የሰጠችው ባምቢ ድርጊቱን ስሜን ማጥፋት ስትል የጠራች ሲሆን እሸቱ ይቅርታ ጠይቆ ቪዲዮን ካላጠፋ የግድያ ዛቻ መዛቷ ተገልጿል። ይህ ዛቻ በብዙዎች ዘንድ መገረምን የፈጠረ ሲሆን ጉዳዩን ፖሊስ እንዲመለከተው ጥሪ ያቀረቡም አልጠፉም። ነገሩ እየተካረረ በመጣበት ወቅት ባምቢ ራሷን የማጥፋት ሀሳብ እንዳላት የሚገልጽ መልእክት በቲክቶክ ገጿ ላይ ያሰፈረች ሲሆን በመልእክቷም ወደ ጌታ ሄዳለሁ በማለት ከሰሞኑ ራሷን ካጠፋችው ቦኒ ጋር ሆነው እንደሚጸልዩ ገልጻለች። የህዝብ አስተያየት በሁለት ጎራ የተከፈለ ነው። እንደ ፍራውል አበሻና ዳንኤል ተፈራ ያሉ አስተያየት ሰጪዎች ቤተክርስቲያንን የራሷ ስርዓት ስላላት ማንኛውም ሰው መድረኳን መምራት የለበትም የሚል እምነት አላቸው። ባምቢ መንፈሳዊ ማስታወቂያ ሰርታ በዛው ዕለት ተገቢ ያልሆነ ዳንስ ማሳየቷ ታማኒነት ያጠፋል ብለው ይከራከራሉ። ሌሎች ደግሞ ማንፈራጅ ያደረገ በማለት እሸቱን የሚወቅሱ ሲሆን ቤተክርስቲያንን የደከሙና መሸሸጊያ ያጡ ሰዎች ቦታ መሆኗን በመጥቀስ ሰውን ከነጉድፉ መተው እንደሚገባ ይከራከራሉ። ይህ ክስተት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የእርዳታ አሰባሰብ ሂደት ጥብቅ ቁጥጥር ሊደረግበት እንደሚገባ ትልቅ መነጋገሪያ ሆኗል። የቲክቶክ ተጠቃሚዎችና ታዋቂ ሰዎች በቤተክርስቲያን ገቢ ማሰባሰቢያ መርሃ ግብሮች ላይ መሳተፍ ከጀመሩ ወዲህ በሚሊዮን የሚቆጠር የኮሚሽን ክፍያ እያገኙ መሆኑ ይነገራል። ይሁን እንጂ ከህንፃ ቤተክርስቲያን ግንባታ በፊት የሰውን ልጅ ስነ ልቦናና ህሊና መገንባት አይቀድምም ወይ የሚለው ጥያቄ በአሁኑ ወቅት አነጋጋሪ ሆኗል። ባምቢ በአሁኑ ወቅት በየአቅጣጫው በሚሰነዘርባት ጠንካራ ትችት ምክንያት ወደ ከፋ የስነ ልቡና ቀውስ ውስጥ የገባች ትመስላለች። በቅርቡ በማህበራዊ ገጿ ባጋራችው መልእክት እኔም በጊዜ ከጌታዬ ጋር መሆን ይሻለኛል በማለት እጅግ አሳሳቢና ተስፋ የመቁረጥ ስሜት የሚታይበት ጽሑፍ አውጥታለች። በተጨማሪም በቪዲዮ ከፍተኛ ብስጭትና ለቅሶ ስትናገር መታየቷ ያለችበት የጭንቀት ደረጃ ምን ያህል አደገኛ እንደሆነ ያመለክታል። በመሆኑም ቤተሰቦቿ፣ ጓደኞቿና አብሯት የሚሰሩ ሰዎች በዚህ ፈታኝ ወቅት ከጎኗ በመሆን
የሞራል ድጋፍ ሊሰጧትና አስቸኳይ የባለሙያ እርዳታ እንድታገኝ በማድረግ ሕይወቷን ለመታደግ ወሳኝ እርምጃ ነው ተብሏል።